የተፈጥሮ ጋዝ የሚጠቀሙ ከባድ መኪኖች ከቀረጥ ነፃ ሆነው ወደ ሀገር እንዲገቡ ተፈቅዷል። ሐማስና እስራኤል የተኩስ አቁም ስምምነት ላይ ደርሰዋል። ቬንዙዌላዊቷ ፖለቲከኛ ማሪያ ኩሪና ማቻዶ የትራምፕን ተስፋ በማጨናገፍ የኖቤል ተሸላሚ ሆነዋል። የኖቤል ተሸላሚ ሽልማት ይገባኛል ሲሉ የነበሩት አነጋጋሪ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንዴት ሆኑ? እርሱም በዝርዝር የምንመለከተው ይሆናል። ይህ ሰዋሰው ኒውስ የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ አዳዲስና ፈጣን ታማኝ መረጃዎች በፍጥነት ወደ እናንተ እንዲደርሱ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ዝርዝር መረጃዎች ወስዳችኋለሁ። Welcome to this news channel. በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነት እንዲሁም የህዝብ አመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ሆነው ወደ ሀገር እንዲገቡ መፍቀዱን የገንዘብ ሚኒስቴር ገልጿል። ሚኒስቴሩ ማንኛውም በተፈጥሮ ጋዝ የሚሰራ መኪና ከመስከረም 30 2018 ዓ.ም ጀምሮ ከቀረጥ ነፃ እንዲገባ መፍቀዱን ይፋ አድርጓል። ኢትዮጵያ ለነዳጅ ግዢ ተዋጣ የነበረውን የውጭ ምንዛሪ የሚያስቀር ነው ያለውን የተፈጥሮ ጋዝ ጥቅም ላይ እንዲውል ለማበረታታት መወሰኑን ገልጿል። ስለዚህ መመሪያው ከወጣበት ከመስከረም 30 2018 ዓ.ም ጀምሮ በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነትና የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ሆነው ወደ ሀገር እንዲገቡ ተፈቅዷል ሲል አሳውቋል። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል የኦጋዴን የተፈጥሮ ጋዝ ፕሮጀክትን ባስመረቁበት ወቅት ነዳጅ የሚጠቀሙ ከባድ መኪኖችን ከመስከረም 22 2018 ጀምሮ ማስገባት መከልከሉን አስታውቀው ነበር። በሶማሌ ክልል ካሉ በአመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የተመረቀ ሲሆን 1.3 ሚሊዮን ሊትር በአመት ያመርታል የተባለውን የፕሮጀክቱን ሁለተኛ ምዕራፍ ግንባታ ደግሞ ተጀምሯል። የገንዘብ ሚኒስቴር አስመጪዎች እንዲያውቁት ባወጣው በዚህ ማስታወቂያ በቀጣይ በተፈጥሮ ጋዝ የሚንቀሳቀሱ ከባድ ተሽከርካሪዎች ብቻ ወደ ሀገር ውስጥ እንዲገቡ እንደሚፈቅድ አስታውቋል። ጠቅላይ ሚኒስትር አብይ በሶማሌ ክልል ፕሮጀክቱን ባስመረቁበት ወቅት ትልልቅ መኪና ወደ ኢትዮጵያ ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ መስከረም 22 ዓ.ም ጀምሮ ልክ ትንሽ መኪኖችን ከኤሌክትሪክ ውጭ ማስገባት ታግቶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነበር ያሉት ጠቅላይ ሚኒስትሩ በአንጻሩ ጋዝ የሚጠቀሙ ከባድ ተሽከርካሪዎች ለሚያስገቡ ባለሀብቶች ከሆነ ከቀረጥ ነፃ ጨምሮ መንግስታቸው አስተማማኝ ድጋፍ እንደሚያደርግ ተናግሮ ነበር። የገንዘብ ሚኒስቴር ኢትዮጵያ ያላትን ከፍተኛ የተፈጥሮ ጋዝ ክምችት ሳትጠቀም ለዘመናት መቆየቷን አስታውቆ በቅርቡ በካሉባ አካባቢ የሚገኘው የተፈጥሮ ጋዝ ማምረት መጀመሩን አስታውቋል። አክሎም ይህን ምርት ለአገር ውስጥ ገበያ በማቅረብ ቤንዚንና ናፍጣ የሚጠቀሙ ተሽከርካሪዎችን የተፈጥሮ ጋዝ በሚጠቀሙ ተሽከርካሪዎች በመተካት አስፈላጊ ሆኖ ተገኝቷል ብሏል። የተፈጥሮ ጋዝ የሚያመነጨው በካይ አየር እጅግ በጣም ዝቅተኛ መሆኑን የጠቀሰው ሚኒስትሩ ለተለያየ ኃይል ምንጭ አገልግሎት ሊውል የሚችል በኃይል አጠቃቀም ረገድ ውጤታማነት ያለው ነው ብሏል። ሚኒስትሩ መመሪያውን ከወጣበት ቀን በፊት በትራንስፖርት ሎጂስቲክ ሚኒስቴርና በሌሎች ተቋማት ወደ አገር እንዲገቡ ከተፈቀደላቸውና በ6 ወር ጊዜ ውስጥ ወደ ሀገር ከሚገቡት በስተቀር በቤንዚንና በናፍጣ የሚሰሩ የጭነትና የህዝብ ማመላለሻ ተሽከርካሪዎች ወደ ሀገር እንዳይገቡ ጥብቅ ቁጥጥር እንዲደረግ ሚኒስትሩ አዟል። ጠቅላይ ሚኒስትር አብይ አህመድ በ2018 ዓ.ም ውስጥ 2000 የሚጠቁ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች ከነዳጅ ወደ ጋዝ እንቀይራለን ብለው ተናግረው ነበር። ቢበዛ በአንድ አመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን። እነዚህ 2000 አውቶቡሶች ሲቀየሩ በ2019 ዓመተ ምህረት የትራንስፖርት ዋጋ ቢያንስ በ50 በመቶ እንደሚቀንስ ጠቅላይ ሚኒስትሩ ተናግረዋል። ኢትዮጵያ ከዚህ ቀደም ለግል ጥቅም የሚውሉ ነዳጅ የሚጠቀሙ አውቶሞቢሎችን ወደ ሀገር ውስጥ ማስገባት አግዳለች። ሐማስና እስራኤል የተኩስ አቁም ስምምነት ላይ ደርሰዋል። ሐማስ እና እስራኤል የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ የእስራኤል ጦር ከተወሰኑ የጋዛ አካባቢዎች መውጣቱን አስታውቋል። የእስራኤል ወታደሮች ስምምነት ወደ ተደረሰባቸው አካባቢዎች ቢመለሱም በአጠቃላይ ከጋዛ ሰርጥ ለቀው አልወጡም። በሺዎች የሚቆጠሩ ፍልስጤማውያን ወደ ሰሜናዊ ጋዛ ሲጓዙ የሚያሳዩ ምስሎች ወጥተዋል። ባለፉት ጥቂት ወራት በዚህ አካባቢ እስራኤል ከፍተኛ ድብደባ ስትፈጽም ቆይታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም እቅድ የእስራኤል መንግስታት ይሁንታ ከሰጠው በኋላ የተኩስ አቁም ስምምነት ላይ ደርሰዋል። ቀጣዩ የሰላም እቅዱ ዝርዝር ላይ ድርድር ይቀጥላል። በስምምነቱ መሰረት ሐማስ ሁሉንም ታጋጆች ይለቃል። በሐማስ ስር ካሉ 20 የሚደርሱ ታጋቾች በህይወት እንዳሉ ይታመናል። ሐማስ የ28 ታጋቾች አስከሬንም ያስረክባል። እስራኤል 250 ፍልስጤማውያን እስረኞች ትለቃለች። ከእስረኞቹ መካከል 100 የሚሆኑት ወደ ዌስት ባንክና 5 ወደ ምስራቅ ኢየሩሳሌም ይለቀቃሉ። ከጋዛ የታገቱ 1700 ፍልስጤማውያን ይለቀቃሉ ተብሎም ይጠበቃል። እርዳታ ባልተገደበ ሁኔታ ወደ ጋዛ እንዲገባም ስምምነቱ ያዛል። የጋዛ ነዋሪዎች ለረሃብ መጋለጣቸውን የመንግስታቱ ድርጅት አስታውቋል።
ከዛሬ በኋላ 600 ሰብአዊ እርዳታ የጫኑ ከባድ ተሽከርካሪዎች ወደ ጋዛ ይገባሉ። ተመድ እንዳለው ከ500 ሺህ በላይ ፍልስጤማውያን ለከፍተኛ ረሃብ ተጋልጠዋል። እስራኤል በጋዛ ረሃብ መኖሩን አታምንም። የተኩስ አቁም ስምምነቱን ተከትሎ በመካከለኛው ምስራቅ የነበሩ 200 የአሜሪካ ወታደሮች ወደ እስራኤል ይገባሉ። የተኩስ አቁም ስምምነቱን እንደሚከታተሉም ተገልጿል። በጋዛ የሚኖሩ የዓይን እማኞች እንደተናገሩት የእስራኤል ወታደሮች ከሰሜን ምዕራብ የጋዛ አካባቢዎች ለቀው እየወጡ ነው። ከደቡባዊ ካሃ ዮኑስ አካባቢ የተወሰኑ የእስራኤል ወታደሮች እየለቀቁ መሆኑን ተገልጿል። የእስራኤል መከላከያ በማህበራዊ ሚዲያ ገጹ ላይ ወታደሮቻችን በስምምነት ወደተደረሰባቸው አካባቢዎች ማምራት ጀምረዋል ብሏል። የአሜሪካው ልዩ ልዑክ ስቲቭ ዊትኮፍ እንደተናገሩት የእስራኤል ወታደሮች ከጋዛ አካባቢዎች መውጣታቸውን ማረጋገጥ ችሏል። ባለፈው ሳምንት በዋይት ሀውስ ይፋ የተደረገ ካርታ የእስራኤል ወታደሮች ከየትኛው እስከ የትኛው መስመር ድረስ መጓዝ እንዳለባቸው አስቀምጧል። የተኩስ አቁም ስምምነት በተደረገበት የመጀመሪያው ዙር የሰላም እቅድ የእስራኤል ወታደሮች በ53 በመቶ የጋዛ አካባቢዎች ይቆያሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታጋቾችን ለማስመለስ የገቡትን ቃል እንደሚጠብቁ ተናግረዋል። የእስራኤል ወታደሮች አሁንም ድረስ ሐማስን ከሁሉም አቅጣጫ ከበዋል ሲሉም ገልጿል። የትራምፕ የሰላም እቅድ በቀጣይ ያስቀመጠው ነጥብ ሐማስን ትጥቅ የማስፈታት የያዘ ነው። ሐማስ ግን በዚህ ላይ መስማማቱን አልገለጸም። የተኩስ አቁም ስምምነቱ እስከተደረሰበት ቅጽበት ድረስ እስራኤል በጋዛ ጥቃት እስክትፈጽም እንደነበር የዓይን እማኞች ገልጸዋል። ባለፉት 24 ሰዓት 17 ፍልስጤማውያን መገደላቸውም ተገልጿል። የእስራኤል መከላከያ ከተወሰኑ የጋዛ አካባቢዎች ቢወጣም ባለበት አካባቢ ሆኖ የደህንነት ስጋት የማስወገድ ስራውን እንደሚቀጥል አስታውቋል። የእስራኤል ወታደሮች ከጋዛ አካባቢዎች ሲወጡ በምትኩ የሐማስ ኃይሎች ተሰማርተዋል። የትራምፕ የሰላም እቅድ ጋዛን በማስተዳደር ረገድ ሐማስ ሚና እንደማይኖር ይገልጻል። ሐማስ በበኩሉ ጋዛን መልሶ ለመገንባት የአረብ ሀገራትና የዓለም አቀፉ ማህበረሰብ ትብብር ያሻል ብሏል። የእስራኤል ወታደሮች ከጋዛ ሲወጡ ፍልስጤማውያን ንብረታቸውን ሸክፈው ወደ የመንደራቸው ሲመለሱ ታይተዋል። ከ6 ልጆቹና ባለቤቱ ጋር ከጋዛ የተፈናቀለው መምህር አላህ ሳላህ መንገዱን ረዥምና ከባድ ነው፣ ምግብና ውሃ የለም ብሏል። ጃባሊያ ወደሚገኘው ቤቱ እየተመለሰ ያለው ዋል አልናጃር ቤቴ ቢወድምም ፍርስራሽ ብቻ ቢቀርም መለሳለሁ፣ በድንኳን ውስጥ ቢሆን ኖራለሁ ብሏል። ክራድዋን፣ ሳብራ፣ ዘይቱን የተባሉትን መንደሮች ጨምሮ አብዛኛው ጋዛ እንዳልነበረ ሆኗል። ሐማስ ባደረገው ጥቃት 1200 ሰዎችን ከገደለ በኋላ እስራኤል በጋዛ በከፈተችው ወረራ በ200 ዓመታት ውስጥ ከ67000 በላይ ፍልስጤማውያን መገደላቸው ተዘግቧል። ከ18000 በላይ የሚሆኑ ህጻናት ናቸው። የተባበሩት መንግስታት መርማሪ አካል እስራኤል በጋዛ የዘር ጭፍጨፋ ፈጽማለች ሲል ከሷል። እስራኤል ግን አስተባብላለች። ቤንዚላዊቷ ፖለቲከኛ ማሪያ ኩሪና ማቻዶ የትራምፕን ተስፋ በማጨናገፍ የኖቤል ተሸላሚ ሆነዋል። ቤንዚላዊቷ የተቃውሞ ፖለቲካ መሪ ማሪያ ኩሪና ማቻዶ የ2025 የኖቤል የሰላም ሽልማት አሸናፊ ሆነዋል። የቤንዚላዋ ተቃዋሚ ፖለቲካ መሪ የሆኑት ማሪያ ኩሪና ማቻዶ በአገራቸው ዲሞክራሲያዊ መብቶች በማቀንቀናቸውና አገራቸው ወደ ዲሞክራሲ ሽግግር እንድታድግ በመታገላቸው የዚህ ዓመት የኖቤል ሽልማት ማሸነፋቸውን ኮሚቴው አስታውቋል። የተቃውሞ ፖለቲካ መሪዋ ማቻዶ ዶናልድ ትራምፕን በተደጋጋሚ ሽልማቱ እንደሚገባቸው ቢናገሩም በሀገራቸው ያለውን አምባገነን መንግስት በመታገላቸው ለሽልማት መብቃታቸው ተገልጿል። የኖቤል ኮሚቴ ሰብሳቢው ፖለቲከኛዋ ማሸነፋቸውን ሲገልጹ በ2025 የኖቤል የሰላም ሽልማት እየጨመረ በመጣው ጨለማ ውስጥ የዲሞክራሲን ነበልባል ልታስቀጥል ሴት መስጠቱን ተናግሯል። አምባገነኖች ስልጣን ሲይዙ ተነስተው የሚገዳደሩ ልበ ሙሉ የነጻነት ጠባቃዎች እውቅና መስጠት ይገባል ሲሉ አክለዋል። ኮሚቴው ማሪያ ኮሪና ማቻዶ ከቅርብ ጊዜያት ወዲህ በላቲን አሜሪካ ካሉ እጅግ የተለዩ ተምሳሌቶች አንዷ በመሆን የኖቤል ሽልማትን ማሸነፋቸውን ገልጿል። የኮሚቴው ሰብሳቢ በንግግራቸው ላይ ማቻዶ ዋና የአንድነት ምሳሌ ሆና ቆይታለች ብሏል። በዲሞክራሲ ማዕከላዊነት ላይ የተቀመጠው ይህ ነው። ባንስማማም እንኳን በህዝብ ላይ የበላይነት መመራት አለበት የሚለውን መርሆ ለመከላከል ያለን ፍላጎት ነው። ዲሞክራሲ አደጋ ላይ በወደቀበት በዚህ ወቅት ይህንን የጋራ አቋም መከላከል ከመቼውም ጊዜ በላይ አስፈላጊ ነው። የ58 ዓመቷ ኢንጂነር ማሪያ ኮሪና ማቻዶ ባለፈው ዓመት በተካሄደው የሀገሪቱ ፕሬዝዳንታዊ ምርጫ ላይ እንዳይሳተፉ በፍርድ ቤት ታግደው ነበረ። ምርጫው በዓለም አቀፍ ደረጃ ነጻም ሆነ ፍትሃዊ አይደለም በሚል ውድቅ ተደርጓል። ምንም እንኳን ምርጫው እንደሚያሸንፉ ትንበያዎች ቢያሳዩም እንዳይሳተፉ በመደረጉ ፕሬዝዳንት ኒኮላስ ማዱሮ ለሶስተኛ ጊዜ አሸናፊ ሆነው በስልጣን ላይ ቀጥለዋል። ከምርጫ ውጤት በኋላ በመላ ሀገሪቱ የተቃውሞ ሰልፎች የተካሄዱ ቢሆንም መንግስት ግን ሙሉ በሙሉ መቆጣጠርና ዝም ማሰኘት ችሏል። ማዱሮ በዓለ ሲመት በዕለት በተዘጋጀ ሰልፍ ላይ ለጥቂት ጊዜ ታዩት ማቻዶ ከዚህ በኋላ ግን እስከዛሬ ድረስ ተደብቀው ይገኛሉ። ለአጭር ጊዜ በመንግስት የጸጥታ ኃይሎች በቁጥጥር ስር ውለው የነበሩ የተቃውሞ ፖለቲካ መሪዋ ወዲያው ተቀላቅለዋል። ማቻዶ የኖቤል የሰላም ሽልማትን ማሸነፋቸውን በተደበቁበት ሆነው ሲሰሙ በጣም ደንግጫለሁ፣ በደስታ ብዛት ደንግጫለሁ ብለዋል።
የዋይት ሀውስ ኮሚኒኬሽን ዳይሬክተር ስቴቨን ቹንግ ትራምፕ የሰላም ስምምነት ማድረግ ጦርነቶችን ማስቆምና ህይወቶችን ማዳናቸው ይቀጥላሉ ብለዋል። ቹንግ ኡን ለሰብአዊነት ልብ አላቸው፣ እንዲሁም እንደርሱ ያለ በፈቃዱ ተራራን ማንቀሳቀስ የሚችል ማንም የለም፣ የኖቤል ኮሚቴ ከሰላም ይልቅ ፖለቲካ እንደሚያስቀድም አረጋግጧል ሲል ጽፈዋል። ዶናልድ ትራምፕ ዳግም ስልጣናቸውን ከተረከቡ ጊዜ ጀምሮ ለኖቤል ሽልማት በበርካታ ሀገራት መሪዎች እጩ ተደርገው ተመርጠዋል። ይሁን እንጂ ተሸላሚ እጩዎች ማቅረቢያ ጊዜ የሚያበቃው ጥር 31 በመሆኑ በዚህ ዓመት ምርጫ ላይ ሊካተቱ አይችሉም ማለት ነው። የኖቤል ኮሚቴ ሰብሳቢ ማቻዶ ለነጻና ፍትሃዊ ምርጫ ከጠመንጃ ይልቅ በምርጫ ሳጥን ስልጣን እንዲገኝ ከ20 ዓመት በፊት መታገል መጀመራቸውን ተናግሯል። አክለውም ለነጻነት ስትሰራ ዓመታትን አሳልፋለች ብለዋል። ኮሚቴው ለቬንዙዌላ ህዝቦች ዲሞክራሲያዊ መብቶችን በማስፈንና ፍትሃዊና ሰላማዊ ከአምባገነንነት ወደ ዲሞክራሲ ለመሸጋገር ባደረገችው ትግል ማሪያ ኮሪና ማቻዶ የኖቤል የሰላም ሽልማት እንደተሰጣት በመግለጫው ጠቅሷል። የኖቤል ኮሚቴ በዚህ ዓመት በተደጋጋሚ ሽልማቱ ይገባኛል ሲሉ የነበሩትን የአሜሪካው ፕሬዝዳንት በመተው ቬንዙዌላ ላይ ማተኮር መርጧል። የኖቤል ሰላም ሽልማት አሸናፊ ከሜዳሊያን እና ምስክር ወረቀት ባሻገር 11 ሚሊዮን የስዊድን ክሮነር 1.2 ሚሊዮን ገደማ ተሸላሚ ይሆናል። የኖቤል ሽልማት በስዊድናዊው የፈጠራ ባለሙያ ሳይንቲስት፣ የንግድ ሰው አልፍሬድ ኖቤል ነው የተመሰረተው። የኖቤል አሸናፊዎች ሽልማት ስነ ስርዓት የሚካሄደው አልፍሬድ ኖቤል በ1896 በሞተበት ቀን ታህሳስ 10 ዲሴምበር 10 ይሆናል ማለት ነው።